ሰላም ጤና ይስጥልኝ ውድ የጤናማ ሕይወት ተመልካቾቼ እንዴት ናችሁ? ዛሬ ስለ ግራዋ ቅጠል ጥቅም እንነጋገራለን። ግራዋን የምናውቀው እናቶቻችን ለማጠቢያነት ሲጠቀሙበት ነው። በተለያዩ የአፍሪካ ሀገራትም ለምግብነት ይጠቀሙበታል። ታዲያ ይህንን አስገራሚ ቅጠል በጁስ መልክ በመፍጨት ስትጠቀሙት የምታገኟቸውን ብዙ ጥቅሞችን እናያለን። ግራዋ ቅጠሉ፣ ግንዱና አበባው ሳይቀር መድኃኒት ነው። እስከ መጨረሻው አብራችሁን ቆዩ። ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ለሌሎችም አሳውቁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። እስከ መጨረሻው መልካም ቆይታ ይሁንላችሁ። የግራዋ ቅጠል በቫይታሚን ኤ፣ በቫይታሚን ሲ፣ በቫይታሚን ኢ፣ በቫይታሚን ቢ1 እና ቢ2፣ በካልሲየም፣ ዚንክ፣ ብረት፣ ፕሮቲን፣ ፋይበር፣ ፖታሺየም፣ ፎስፈረስ፣ ሴሊየምንም የያዘ ነው። ይህ የግራዋ ቅጠል ታዲያ ግንዱና አበባውም ሳይቀር መድኃኒት ነው። ለምሳሌ ካሉት ጥቅሞች የመጀመሪያውን ስንመለከት የግራዋ ጭማቂ ወይም ጁስ ለብዙ በባክቴሪያ ምክንያት ለሚከሰቱ ኢንፌክሽኖችና በሽታዎች በጣም ከፍተኛ በሆነ መንገድ መፍትሄ ይሰጣል። እንደ ሳምባ ምች፣ የጥርስ መበላሸት፣ የሆድ ድርቀትንም ለማስታገስ ይረዳል። የቆዳ ኢንፌክሽኖችንም ያስታግሳል። ለምሳሌ እንደ ሽፍታ፣ ጭርት ወይም ችፌ የምንለው እነዚህ ችግሮች ካሉባችሁ ለማጥፋት በጣም ይረዳችኋል። ቆዳችሁንም እንዲለሰልስ ያደርገዋል። ታዲያ እንዴት ነው መጠቀም ያለብን የሚለውን ስንመለከት በደንብ የበሰለውን የግራዋ ቅጠል መርጣችሁ ታወርዱና በደንብ ታጥቡታላችሁ። ከዛም ትንሿ ጠብ አድርጋችሁ እንደ ጁስ በወፍራሙ ትፈጩታላችሁ። ከዛ ፊታችሁን ታጥባችሁ ታደርቁትና ከዛ ትቀቡታላችሁ ማለት ነው። የቆዳ ችግር ያለባችሁ ቦታ ላይ ማለት ነው። አንገታችሁም ላይ ምናም ካለ መቀባት ትችላላችሁ። ከዚያ በኋላ ከ30 እስከ 40 ደቂቃ አቆይታችሁ መታጠብ ነው ማለት ነው። ይህ ለጭርትና ለችፌ ለማንኛውም የቆዳ ችግር ይሆናል። ይሄኛው መንገድ ካልተመቻችሁ ደግሞ ሌላ አጠቃቀምም አለው። በመጀመሪያ የግራዋውን ቅጠል በደንብ ትጨንቁትና ታጠሉታላችሁ። ከዛም የቅጠሉን ጭማቂ ፊታችሁን የምትታጠቡበት ውሃ ላይ ጠብ አድርጋችሁ ፊታችሁን መታጠብ ትችላላችሁ ማለት ነው። ወይም ደግሞ በጥጥ እየነከራችሁ ፊታችሁን በደንብ መቀባት ትችላላችሁ ማለት ነው። ከዛም ከተወሰነ ደቂቃ በኋላ መታጠብ ያስፈልጋል። ይህንን በሳምንት ከ2 እስከ 3 ጊዜ ብትጠቀሙ ያለባችሁ የቆዳ ችግር ወዲያውኑ ሲስተካከል ታዩታላችሁ። ስለዚህ የግራዋ ቅጠል ጁስን ብትጠቀሙት ለቆዳ ጤንነት በጣም ጥሩ መፍትሄ ይሆናቸዋል ማለት ነው። ሌላው ግራዋ ጸረ ካንሰር ነው። ካንሰር አንዳንድ ህዋሶች በሰውነት ውስጥ ያልተለመደ እድገትና መዛባት ሲከሰት የሚፈጠር በሽታ ነው። የካንሰር ህዋሶች በፍጥነት ያድጉና ወደ ሌላ ጤናማ ወደሆነው የሰውነት ክፍሎቻችን ይዛመታሉ ወይም ይወሩታል ማለት ነው። በዚህ ምክንያት ካንሰር ይከሰታል። የግራዋ ጭማቂ ደግሞ ያልተለመዱ የህዋሶችን እድገት ያዘገያል ወይም ይገታቸዋል ማለት ነው። እንዳይባዙ ያደርጋቸዋል። በዚህም የተነሳ ካንሰር እንዳይከሰት ይረዳናል ማለት ነው። ለምሳሌ የጨጓራ ካንሰርን ይከላከላል። የአንጀት እንዲሁም የፕሮስቴትንም ካንሰር የመከላከል አቅም አለው። ግራዋውን ስትጠቀሙት በደንብ ያደገውንና የበሰለውን የግራዋ ቅጠል ደጋግማችሁ በማጠብ ውሃ ጨምራችሁ እንደ ጁስ ትፈጩታላችሁ። ከዛም አጥልላችሁ መጠጣት ነው። ለጣዕም ከፈለጋችሁ ትንሽ ማር ወይም ስኳር መጨመር ትችላላችሁ። እንደ ፍላጎታችሁ ባዶውንም መጠጣት ይቻላል። ሌላኛው የግራዋ ጥቅም ትኩሳትን ለማስታገስ ይረዳል። ግራዋ ውስጡ ባለው ንጥረ ነገር በወባ ምክንያት የሚከሰተውን ከፍተኛ ትኩሳት ያስታግሳል። እንደውም አዘውትሮ ግራዋን መጠቀም የወባ በሽታ ከመከሰቱ በፊት ችግሩን መከላከልም ይቻላል። ይህ አስገራሚ ቅጠል የአንጀት ኢንፌክሽንንም ለማዳን ይረዳል። የአንጀት ኢንፌክሽን በፓራሳይት ምክንያት የሚከሰት ሲሆን የሆድ ህመም፣ ማቅለሽለሽ፣ ማስመለስ፣ ከባድ የሆነ ደምና ዝልግልግ ፈሳሽ የያዘ ተቅማጥ ያስከትላል። አንጀትን ብሎም ደግሞ ጉበትን በጣም የሚያጠቃ ነው። ከበድ ካለ ደግሞ ሞትን ሊያስከትል የሚችል በሽታ ነው። የሚተላለፈው ደግሞ በዚህ በፓራሳይቱ የተበከለ ምግብ ወይም ውሃ ከወሰደን እንዲሁም ሌሎች መተላለፊያ መንገዶችም አሉት። በእነዚህ ምክንያቶች ሊተላለፍ ይችላል። ስለዚህ ግራዋን በመውሰድ ከአንጀት ኢንፌክሽን
ስለዚህ ግራዋን መውሰድ የአንጀት ኢንፌክሽንን እንድንከላከል ይረዳል ማለት ነው። ግራዋ በውስጡ በያዛቸው ፍላቮኖይድስ ምክንያት ጸረ ኦክሲዳንትና መርዛማ ነገሮችን ከሰውነታችን የማጽዳት ችሎታ አለው። ተፈጥሯዊ ጸረ ኦክሲዳንት ባህሪው ከቫይታሚን ሲ ጋር በጣም ተመሳሳይነት እንዲኖረው ያደርገዋል። ስለዚህ የሆድ ህመም የሚያሰቃያችሁ ሰዎች፣ እንደ ማቅለሽለሽ፣ ማስመለስ አይነት ህመም ያለባችሁ ሰዎች ሞክሩት፣ ጥሩ መፍትሄ ታገኙበታላችሁ። ሌላው የግራዋ ጥቅም ለስኳር በሽታ ነው። የስኳር በሽታ ክትትል ካልተደረገለት ኩላሊትና ሌሎች የሰውነት አካላቶችን ሊጎዳ ይችላል። የግራዋ ቅጠል በደም ውስጥ የሚገኘውን የስኳር መጠን በማመጣጠን የስኳር በሽታ እንዳይዘን ይረዳናል ማለት ነው። የስኳር ህመምተኞች ግራዋን አዘውትራችሁ ብትጠቀሙት ጥሩ ለውጥ ታገኙበታላችሁ። ሌላው የግራዋ ቅጠል ጁስ ኮሶ፣ የመንጠቆ ትል፣ ወስፋት የመሳሰሉ የአንጀት ትሎችን ያጠፋል። እነዚህ አንጀትን፣ ሳምባን፣ ጉበትን፣ ፊኛን፣ አንጎልን በብዛት ተሰራጭተው በመውረር ከፍተኛ ጉዳት ያደርሳሉ። የግራዋ ጭማቂ ደግሞ እነዚህ ጥገኛ ተውሳኮችን ሽባና መመገብ የማይችሉ ስለሚያደርጋቸው በዚህ ምክንያት መንቀሳቀስ ስለማይችሉ ይሞታሉ ማለት ነው። እነዚህ በሽታዎች ብዙ ጊዜ ብዙ ሰዎችን የሚያጠቁና የሚያሰቃዩ ናቸው። ስለዚህ ግራዋን እንደ ጁስ ፈጭታችሁ በመጠጣት ብቻ እነዚህን በሽታዎች መከላከል ትችላላችሁ። የግራዋ ቅጠል ጁስ ጉበት፣ ኩላሊት፣ ሳምባና አጠቃላይ የውስጥ አካላትን ያጸዳል። በዚህ የተነሳ የኩላሊት ጠጠር እንዳይፈጠር ያግዛል። ይህ የግራዋ ቅጠል ጁስ የደም ግፊትንም ለመቀነስ ይረዳል። ግራዋ ከፍተኛ የፖታሺየም ይዘት ስላለው በደም ውስጥ ተከማችቶ የሚገኘውን የጨው መጠን እንዲወገድ በማድረግ ከፍተኛ የደም ግፊትን እንዲቀንስልን ያደርጋል ማለት ነው። በተጨማሪም የጨጓራ ህመም እንዲቀንስ ያደርጋል። ሌላው ያለመውለድ ችግር ያለባቸውን ሰዎችም ይረዳል። መውለድ የምትፈልጉ ሴቶች ማለት ነው። በተለይ ቶሎ ማርገዝ ካልቻላችሁ የግራዋ ጁስን ብትወስዱ የማርገዝ እድላችሁ በጣም ከፍ እንዲል ያደርገዋል። በተጨማሪም ለሴቶች የወር አበባ ህመምንም ለማስታገስ ይረዳቸዋል። ሌላው የእንቅልፍ ችግር ያለባችሁ ሰዎች የግራዋ ጁስን ብትጠጡ ሰውነታችሁ ዘና እንዲል በማድረግ ጥሩ እንቅልፍ እንድትተኙ ያደርጋችኋል። የቆዳ ማሳከክ ካለባችሁ ደግሞ የግራዋ ቅጠሉን ከነጭ ሽንኩርትና ከዝንጅብል ጋር እንደ ጁስ ፈጭታችሁ በቀን ከ2 እስከ 3 ጊዜ በመጠጣት የማሳከኩን ችግር በጥሩ ሁኔታ ማስወገድ ትችላላችሁ። በአጠቃላይ ግራዋን በምግባችሁ ውስጥ በጁስ መልክ፣ በሾርባ መልክ ወይም ወጥ ላይ በመጨመር እንዲሁም ማንኛውም ምግባችሁ ላይ ዱቄቱን በመጨመር መጠቀም ትችላላችሁ። እንግዲህ ይህን የተፈጥሮ መድኃኒት የሆነ ቅጠል ተጠቀሙት፣ ለውጡን ታዩበታላችሁ። ቪዲዮ ከጠቀማችሁ ለወዳጆቻችሁ ሼር በማድረግ ለሌሎችም አሳውቁላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ በማለት የደወል ምልክቷን ተጫኑ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ቆይታ ይሁንላችሁ።